ከላይ ነው ምድር ላይ አይደለም አንተ ሀብታም የሆንከው ከሌላው በቁንጅና በእውቅና ስለበለጥክ ነው አይደለም እንዳይመስል ሪዝቅ ከላይ ሰበብ አሙልታል ሰጥቷል እሱ ለሚያቀው ጥበብ ካንተ በላይ ዕውቀት ያላቸው ዕውቅና ያላቸው ትልቅ ኔትወርክ ያላቸው አንተን ያህል ብር የላቸው ሪዝቅ ከላይ ነው አንተም ያማክሩ ፕሮፌሰሮች ዩኒቨርሲቲ ላይ 17000 የተከፈላቸው አንተ $170,000 ሆቴል ገብተህ ያረፍክ በእውቀት በልጣቸው መሰለ ሪዝቅ ከላይ ነው የሚሰፈር በብልጠት እንዳይመስል ካንተ የበለጡ ብልጦች አሉ አራዶች አሉ ዕውቀት የተማሩ አሉ ፕሮፌሰሮች አሉ በቃ አንተ ጀምረዋል አላህ ባርኮልህ ሰውን ወደ ሲስተም እንዲገባ ማገዝ አንዱን ወንድሜ ያጫወተኝ ነበር አንድ ሰው ወደ ስራው ገባ ወደ ሆነ ስራ አልጠቅሰው ሲገባ አሃ መጣ ላክስረው ብሎ ብር መደበ ሌላው ወንድሙ ሙስሊም ናቸው ይሄ የመደበው ከስራው ወጥቷል አለ ያ የተመደበበት በዛ ስራ ላይ አንደኛ ነው አለኝ አታስቆመው መስሎ ሰዎች እንዲያድጉ አጋጅና ይሄን ስራ እስኪ ተለወጥ ዘውዲያ ኩራት እኮ ገሌን እኮ ነኝ ያስጀመርኩት ስትል ደስ አይል እሱስ ቢሆን ሰው ፊት ቁጭ ብለ እኮ ነው ጀን ይዞ ወደ ንግዱ የከተተ ሲል ክብር አይደለ ደስ ይላል ወፊ السماء رزقكم ሲሳያችሁ ከሰማይ ነው እኔ ዘንድ ነው እዛ ነው የሚሰፈርላችሁ ምድር ላይ አይደለም